አራት አስመጣው አተ በእናት ቅዱስ ገብርኤል እያልኩ ከተቱብን ምን አልኩሽ? ይሄን እንደዛ ያለ ልጅ ነው የሚያገባብን አላልኩሽ? ሰራው ዋንጫው ቻው በለው እንደዛ አይነት ህፃን ልጅ ነው የሚያገባብን አላልኩ? በቃ አልኩሽ እኮ ውሻዎች ማትረቡ ናቸው። አንበላም ዋንጫ እየነገርኩ እንደዛ አይነት ህፃን ልጅ ነው የሚያገባብን። ድንብርብር ይላል አትታ አትረባ ተራኳስ ወይኔ ልጅ ተቃጠልን። Because he swung his right boot at it, made sweet contact. Arsenal couldn't block it out on the line. And it looks like more points are slipping away. እናታችሁ ጠይቁ ውሻዎች ማትረቡ አራልቃ ረከዳለ አቻውጣና ያው ፋብሪሲዮ ሮማኖ እንደፖስተው የጨዋታው ዋና ማስተርፒስ ሚኬል አርቴታ በጣም ነው የምትችለው። እስካሁን ሲወራብህ የነበረው ነገር ድክመቶችማ እንዳለ እውነት ናቸው። በዚህ ጨዋታ ያረጋገጥከው እውነት ናቸው። ገባህ አይደለ? ውልቭዝን ፈራው። ፈሪ ነበር ያልኩህ እኔ ጠንቃቃ ነበር የምትመስለኝ ጠንቃቃ። ገባህ አይደለ? ግን ፈሪ ነህ። ይሄኛው ጨዋታ ላይ እንዳሳየው በጣም ፍርሃት ነው። ውልቭዝን ፈራው። ከቦክስ ውጪ ማስመታቱ እንዳለ ይሁን አይደለ? 2-1 ነው። ለምን 3-1 ለማድረግ አትሞክሩም? ኳሱን እኮ አንተ ነበር ስትሰጣቸው የነበረው 30 ደቂቃ ሙሉ ግልጽ ነበረ እንደሚያገቡብን። እኔ ላይቭ ላይ ጌሙ እኮ ገና 92ኛ ደቂቃ እያለ ሳይገባብን ቪዲዮ ሰርቻለሁ እንደሚገባብን አውቄማ። ገባህ አይደለ? እኔ እዚህ ያለሁት ስለ ኳስ ምንም ዕውቀት የሌለኝ ኢትዮጵያዊ ምን እንደሚፈጠር ባጫወትህ እስካሁን ድረስ ካየኋቸው እንደ ሰንደርላንድ እና እንደምን አይነት ቡድኖች ካምባክ ባደረጉበት መንገድ ካምባክ እንደሚደረግብህ እኔ ከታየኝ እንዴት አንተ አይታየም? እንዴት ነው ዲፌንስህን የምትተማመነው? አባቴ ገባህ? ሾት ኮንሲድ እኮ አታደርግም፣ ጎል ነው ኮንሲድ የምታደርገው። ምንም ሳይሞከርብህ ኦን ታርጌት የተሞከረው ኳስ ጎል ይሆናል። አድክምነህ አባቴ። ዘንድሮ ማን ዋንጫውን ከበላኸው ራሱ ማን በዚህ አቋም አይደለም የምትበላው። ሲቲ ስላልቻለ ሲቲ ደግሞ እንደዚህ አይነት ድክመት አሳይተው ፕራይም ሲቲ ይሆንባል። አሁን ሳይችሉ ይችላሉ። ሰከንድ ሃፍ እኮ ሲቲ ይቀጠቀጣል፣ ኖርማል ነው ይቀጠቀጣል። አንዳንዴ ካምባክ ይሰራበታል፣ አንዳንዴ ያሸንፋል። ግን ሞክሮ ነው ለማሸነፍ ሞክሮ ምን አባ ነው አንተ ፕሪሚየር ሊግ ቡድን እንደዚህ ንቀህ ልከላከል የምትችለው? አረ ወይኔ አንተ ሰውዬ ዛሬ ምን አለ በለኝ። ቶተናም ኒው ማናጀር ባውንስ ያራምድባሉ። 2-0 መቼም ሴፍ አይደለም። 2-0 መቼም ሴፍ አይደለም ነው የምልህ። በቃ now football English Premier League Arsenal to Ndibeli what Francis reporting to oh God, have mercy for me. Hello. ዛሬም ይሄው አቻውጣን ብሎ ማውራት እውነት ለመናገር በጣም ነው የሚያስጠላው። ምን እንደሆነ አላውቅም። ተጫዋቾቹ ራሳቸው በጣም ግራ ገብቷቸዋልና የሆነ ይሄ ፕሬሸሩን መቋቋም የቻሉ አይመስለኝም። ፍርሃት አለ። በማይጠበቅበት ሰዓት ላይ ነው ጎል የገባባቸው። እኔ ከዚህ በኋላ አርቴታን የሚሰራውን ስራ ማየት ፈልጋለሁኝ። የመራንም ቢሆን በዚህ አይነት መልኩ ዋንጫን እየጠበቅን ይሄ ደጋፊ ምን ያህል እንደሚጠብቅ ስንት አመት ሙሉ የጠበቅነውን ነገር እንደዚህ ሲያደርጉን በእውነት በጣም ነው የሚያመው። በተለይ በባከነ ሰዓት ላይ የሆነ ነገር በጣም ነው የሚረብሻው። በጣም የተናደድኩት የዛሬ ጨዋታ በጣም አሁን ማውራት ከምችለው በላይ ነው። ያልተጠበቀ በባከነ ሰዓት ላይ የማይረባ ማለት ነው። ኦልሞስት ራሳቸው ናቸው ያገቡት። የሆነ የሚያስብል ኳስ ነው የገባብን። የማይረባ ልክስክስ የሆነ ኳስ ነው የገባብንና አቻ ነው የወጣ ነው። ግን ቀጣይ ያው ሲቲ ከሲቲ ጨዋታ በኋላ እንግዲህ ያው ሲቲም ያሸንፋል ብለን ብናስብ በ2 ነጥብ አርሰናል ሊጉን እየመራ ነው። ግን ብዙ ነገር ማድረግ መቻል አለባቸው። እውነት ዛሬ በጣም ነበር ጨዋታው ራሱ ከረፍት በፊት የነበረው ጨዋታ ራሱ እየመራንም ቢሆን ተጫዋቾቹ በጣም ነበር ሲያስጠሉኝ የነበረውና ሳካ ነበር ዛሬ ሲጫወት የነበረው። ሳካ ባይወጣም ያው ጎዳ ብሎ ነገር ነው መሰለኝ የወጣው። ብቻ ባይወጣ ኖሮ የተሻለ ነበር ነው ማለት። ቃስጠሊታ ነበር ቶታሊ ጨዋታው። ቦልቭስ
አቻ መውጣት ለአርሰናል እንደ ሽንፈት ነው የምንቆጥረው። እኔ የምቆጥረው እንደ ሽንፈት ነው። እዚች ጋር አንድ ነጥብ መጣል በጣም አልነበረብንም። ምንም አይነት ነጥብ መጣል አልነበረብንም። አዝኛለሁ ብቻ። ሼባው ነውጣ ካለበት ና ውጣ ካለበት አንተ ቅሌታም ሽማግሌ አክብሬህ ነው እስከዛ ይቻላል። ግባ እናውጣው እስቲ ወንድ ነህ እስቲ ጃሬድ ጂሊት ምናምን ለስንት ነው የምንጫወተው እኛ ከፕሪሚየር ሊጉ ከዩናይትድ ከሁሉም ሰው ጋር እኮ ነው የጫወተው። እናቴ ትሙት ወይኔ ጋብርኤል ይችላል። እናቴ ትሙት በቃ ምንም ለቋጣሪ የማይመች ቡድን እኮ ነው ያለኝ። ወይ አርሰናል እኔ በቃ ከመቼውም ጊዜ በላይ ዛሬ ባርሳ ደጋፊ በመሆን የኮረውበት ቀን ነው። ይኸውልህ ወደ ጨዋታው ስንገባ ማለት ነው 19-1 እየተመራን 19 ክለብ እየቋጠረብን ነበር የገባ ነው። እኛ ግን አርሰናሎች ነን። ይኸው ዝም ብለህ እዛ ሄደህ ማንም ከሚጸዳዳብህ ክለብ ጋር እንዳትበሻሸቅ ያርሰናል ደጋፊ ገብተህ ታወጣው እንደሆነ አይሃለሁ። ይሄ ነው ጋብርኤል፣ ትችላለህ። የስ በቃ ምንም አይገልጸው የሆነ አሳፋሪ ቡድን ታውቃለህ እንዳለ ጥንባታም የሆነ ተጫዋቾች የተሰበሰቡበት የገማ የሆነ አጫወት የሚጫወቱ ምንም ዋንጫ የጠገቡ የሚመስል ሲቲ ተደጋጋሚ ስኬት አሳክቶ ለዋንጫ ይጫወታል። እነዚህ ቅርናታም ዋንጫ አይቶ ማያቅ እከካም ሁላ በቃ የሆነ የሚጫወቱ ነው ለቺኪውን አላውቅም። ምንም አንዳንድ እንዴት ነው ቆይ ከአመት እስከ አመት ድንቁር የሚለው አንድ ነገር ያልሰራን ኮንትራት ደሞዝ እያሳደጉ በቃ ኮንትራት ያሳድጋሉ ተጫዋቾቹ። በቃ ምን ጤናችሁን ጠብቁ በእናትህ። ይሄን ክለብ ባለመሄድ ጤናችሁን ጠብቁ። በቃ ምንም ተስፋ ምናምን አታርግ እባክህ። እዚህ ላይ ወተዚህ አንድ አትፎክር። በቃ ይሄ ነው ያለን ክለብ። በቃ እንደዚህ የሚያሳፍር አንገት የሚያስደፋ በዚህ ክለብ በቃ ከአመት አመት መቃጠል። አሁን ደግሞ ጭራሽ ሸና ምን ይሆን የሞተ እንትን በእናትህ። አርቴታ በቃ አቃጥለን ልደፋን ነዋል። ጨጓራ፣ ስኳር፣ ደም ግፊት፣ ጉበት ምንድነው የቀረኩ? ሁሉንም በሽታ እኮ ወደኛ ዳይቨርት ልታደርግ ነው አንተ አላማክ እንዴ? ምንድነው እንደዚህ 20ኛ ደረጃ ላይ ለውን ቲም ፈርቶ መንበቁበቅ? ለየትኛው ቲም ነው አንተ እያጠቃ የምትጨርሰው? ማናጀር ማለት እኮ ቲምን እያየክ ማኔጅ ማድረግ ነው። ተጫዋች መቀየር ብቻ እኮ አለም የቱ ጋር ነው ቲም መቀየር ያለብኝ ብለህ እረፍት ላይ 15 ደቂቃ ማለት እኮ ሻይ ቡና የምትልበት አለም እኮ ቲምን የምትቀይርበት እንዴት ብናደርግ ነው ከዚህ የተሻለ ውጤት የምንይዝበት የምትለው ነው እንጂ ዝም ብለው ነገር እኮ ጽፈህ ገብተህ የምትወጣበት አለም እኮ። ለምን የማትጠቀምበት? ከእረፍት በፊት ነፃነት ሰጣቸው ለነ ራይስ ለነ ሳካ። በነፃነት ጥሩ ነበሩ፣ እያጠቁ ነበር፣ ፍሪደም ነበራቸው። ከእረፍት በኋላ ደግሞ ተከላከሉ አልካቸው እንዳመላቸው። ከእረፍት በኋላ ኮምፕሊትሊ ሌላ ቲም አርሴናል። ማርቲኔሊስ ምን አይነት ኳስ ነበር የምትሰጠው አንተ እኮ ከረፍት በፊት ያነዛ ኳሶች ብታስገባ ይሄ ሁሉ ጭንቀት የለም። በዛ ላይ አቃየር ላይ ትክክል አልነበርክም ማርቲኔሊ። ተበቃ ትሮሳርድ ቀድሞ መግባት ነበረበት። 67 ደቂቃ ተጫውቶ ማርቲኔሊ ተቀይሮ ሲገባ ነው ጥሩ የሚሆነው። በዛ ላይ ኢዜ እኔ ክሪስታል ፓላስ ምንድነው ከሰው ላይ ነው እንደ ይሸጠልን ዊ ሃቨርት ያኔ እኮ ባትጎዳይ ልጅ አይመጣም ነበር በእውነት። ምን አይነት ወኔ ነው ያጣው ኢዜ መንፈስፈስ አይታይበትም። በቃ ዝም ብሎ ልክ ጨዋታው ሲያልቅ ደግሞ ልክ እንደ ማን ኦፍ ዘ ማች ታጨበጭባል። እኛ እዚህ እንቃጠላለን። አርቴታ እኮ ኖርጋርድ ምን አደረገ? ለምን እሱን አትቀይረውም? ገብቶ እኮ የልጅ አሳፍረው አይቅም ኖርጋርድ እንዴ የግንድ እሱም እንግሊዛዊ መሆን አለበት እንደ ጫና ልንፈጠርለት። ኧረ በስመ አብ። ኧረ ቆይ ከዚህ በላይ ምን አይነት ቲም ይሰጥህ? በእውነት እኮ ይህ ስብስብ እኮ የትኛውም አሰልጣኝ እኮ ጥሩ ዋንጫ ያስፈልገዋል። እኔ የትም ገባ ዘንድሮ ይህንን ዋንጫ ፈልገዋለሁ። ቆጥሬ ነው የምረከበ 4ቱንም ዋንጫ። እኛ ተቃጠልን እኮ በቃ አንዴ ተከትበናል እዚህ ቲም ውስጥ። ወይ አይወጣልን ወይ ምን እናድርግ? አንተ ደግሞ ትቀልዳለህ። በእውነት እኔ በጣም የተናደድኩት በቃ በወልቭስ በማይረባ ጨዋታ በዚህ ሳምንት ውስጥ 4 ነጥብ ጣል። አሁን ልክ እንደ ማጅራት መቺ ሲቲ ከጀርባ ይላል፣ ሃንግ ያደርጋል።
በቃ እሱን የለመድከው። ከዛ በኋላ ዳኛ ምናምን ታሳብባለህ። ምንም ዘንድሮ በምንም አታሳብብም። በቃ ቆጥረ ትሰጠናለህ ወይ ቆጥረ ሌላ ክለብ ትሄዳለህ። በቃ እንደዚህማ የተቃጠልን አብረን አንዘልቃት። ኧረ እዛው ጨጓራን አንተ እንዴ